አገዛዝ ህዝብን ሲያስርም እንደ ጦርነት አይቆጠርም። ረሃብ ፖሊሲ ሆኖ ህዝብን መጨረሻና ህዝብን ፖለቲካዊ ማጥቂያ መሳሪያ ሆኖ ተግባራዊ ሲደረግ ህብረተሰብን በእኩል አያንቀሳቅስም። ስለዚህ ረሃብ የቤተሰቡ ጣፈንታ ጉዳይ ተደርጎ ሰው ራሱን ያጠፋል። ለዛ ነው የፖሊሲ ሽፍት አድርጋ ኢትዮጵያ የምግብ ዋስትናን የማረጋገጥ ሂደቶቿ በተለይ ፉድ ሴኩሪቲን በተመለከተ አሁን እነዚህ የአብይ አህመድ ጀነራሎች እየወጡ እንደሚመጻደቁት የፉድ ሶቨሬኒቲን አረጋግጠናል የሚሉት 50 እና 60 ሚሊዮን ህዝብ እያስራቡ ነው። ምግቡ የለም፣ ህዝቡ እየተራበ ነው፣ ግን እነሱ ስንዴ ኤክስፖርት እያደረግን ነው ይሉሃል። አቮካዶ እየላክን ነው፣ በአገሪቱ ውስጥ ሁለተኛ ላኪ ሆነናል ይላሉ። and people barely had access to food ቤታቸው ሰዎች ምግብ የላቸው። አርሶ አደሩ ምግብ የለውም፣ አርብቶ አደሩ ምግብ የለውም። በስደተኛ ጣቢያ ውስጥ፣ በመጠለያ ጣቢያ ውስጥ፣ በተፈናቃይ ጣቢያ ውስጥ ያለው ወገኖቻችን ምግብ የላቸው። እነሱ ግን የሚያልቀው ፖለቲካዊ ትርፍ ስለሚያስገኝ ህዝቡ ቢሞት ረሃቡን እንደ ጦር መሳሪያ ስለሚጠቀሙት ህብረተሰቡ አለመብላቱ የሱ ጥፋት እንጂ የመንግስት ጥፋት ተደርጎ እንዳይወሰድ እኛ ስንዴ ላኪዎች ነን ብለው የራሳቸውን ኢሜጅ በዛ መንገድ አድርገው ለማምጣት ይሞክራሉ። ትግራይ ጦርነት ከፕሪቶሪያ ስምምነት በኋላም ጦርነት ውስጥ ነው። ከስምምነቱም በፊት ጦርነት ውስጥ ነው። አማራ ከስምምነቱም በፊት ጦርነት ውስጥ ነው። ከስምምነቱም በኋላ ጦርነት ውስጥ ነው። ሌሎች አካባቢዎችም ላይ በተመሳሳይ እነዚህ ሰዎች ጦርነት ካወጁ ከርመዋል። ዲፋይን የምታደርግበት ትርጉም ነው እንጂ ማተር የሚያደርገው ጦርነትን የግድ ወታደር መንቀሳቀስ አድርገህ ካሰብከው ህዝብን ታስጨርሳለህ። የልጆች ትምህርት ቤት አለመሄድ is war። የምግብ ዋስትና አካባቢው ላይ እንዳይረጋገጥ ማድረግ ጦርነት ነው። የመድኃኒት አቅርቦት ማህበረሰብ እንዳያገኝ ማድረግ ጦርነት ነው። የፋይናንስ አቅርቦት ማህበረሰብ እንዳያገኝ ማድረግ ጦርነት ነው። ከተማ ውስጥ አትገባም ማለት ጦርነት ነው። የመታወቂያና አገልግሎት እንዳያገኝ ማድረግ ጦርነት ነው። ምርጫ እንዳይመርጥ አንድ ማህበረሰብ ወይንም ደግሞ ምርጫ ሳይመርጥ መርጠሃል ብሎ ከአንድ ህብረተሰብ ላይ ሉዓላዊ መብቶቹን መግፈፍ ጦርነት ነው። ማስራብ ጦርነት ነው። አንድ ሰው በረሃብ መሞት የለበትም። በረሃብ ከሞተ ፌለሩ የራሱ ፌለር ነው፣ ተጠያቂ ነው። በረሃብ ከሞተ ለምን ነው ተጠያቂ የሚሆነው? አገዛዙን አለመጠየቁ፣ ኃላፊነት እንዲወስድ ባለማድረጉ። ድርቅ ወደ ረሃብ ሲቀየር from drought to famine drought አለ፣ ዝናብ እጥረት አለ። የዝናብ እጥረት ግን ሞትን ካስከተለ፣ ረሃብን ካስከተለ ተጠያቂነቱ ኢሚዲየትሊ ያገዛዝ ይሆናል። በዚህ የተጠየቀ አመራር ግን በኢትዮጵያ ታሪክ የለም። ዛሬም 50 እና 60 ሚሊዮን ህዝብን ማስራብ መንግስታዊ ፖሊሲ ሆኖ የፖለቲካ ስልጣንና የዴሞግራፊ ጉዳይ ሆኖ ኢትዮጵያ ውስጥ ዴሞግራፊ ማለት ፖለቲካ ሆኖ፣ ስለዚህ አንድን ማህበረሰብ ብትፈጀው የፖለቲካ አቅሙን ትቀንሳለ፣ በጀት ትቀንሳለ። ስለዚህ አዋጭ አድርገው ወሰዱት እነዚህ ሰዎች። የሌላኛውን ቁጥር መጨመር ደግሞ ፖለቲካዊ ትርፍ የሚያስገኝ ሆነ። ስለዚህ በጀት ያስገኛል፣ ጥቅም ያስገኛል። ስለዚህ አንደኛውን በጦርነት ትፈጀዋለህ፣ ሌላኛውን ደግሞ ቁጥሩ እንዲያድግ ትሰራለህ ማለት። እንዲህ አይነት ነውርን ፖሊሲ አድርጎ ያጸደቀ ሀገር አደጋ ነው የሀገሪቱ ህግ፣ ጥፋት ነው የሀገሪቱ ህግ። ይሄንን ራሱ እንደ ዋር አለመቁጠር፣ እንደ ፖሊሲውን ራሱ ህጎቹን ራሱ እንደ ጦርነት አለመቁጠር ትልቅ ስህተት ነው ብዬ ነው የማስበው። ስለዚህ አብይ አስቀድመው ጦርነት አውጀዋል ነው። እንዴት ነው የምትከላከለው ነው ማተር የሚያደርገው። እነዚህን እንቅስቃሴዎች ሁሉ እንደ ጦርነት ቆጥረህ ህብረተሰብህን፣ ህዝብህን ከጥፋት ለመታደግ የምትወስዳቸው እርምጃዎች ምን አይነት ናቸው የሚለው ነገር በጣም ጠቃሚ ይመስለኛል። ከዚህ አንፃር አይ ቲንክ የኃይል እንቅስቃሴዎች አሉ። ትላንትም ከትላንት ወደ የምሰማቸው ነገሮች በተለያዩ ቦታ ላይ የኃይል ስምሪቶች አሉ። ከዚህ ጋር ተያይዞ ወደ ትግራይ ሊያቀና የተዘጋጀ የአሜሪካ ቡድን እንዳለ መረጃዎች ደርሰውኛል። እንደዚህ ያነበዋለሁ፣ ላንብብላችሁ የተላከልኝን መልእክት። ምንድነው የሚለው? የአሜሪካ ኤምባሲ ልዑክ በሚቀጥሉት ሳምንታት ወደ መቀለ እንደሚገባ ተገለጸ ይልና በመቀሌ በመቀለ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከፍተኛ ልዑካን ቡድን በሚቀጥሉት ሳምንታት መቀለ ይገባል፣ ያቀናል ተብሎ የሚጠበቅ ለጉዳዩ ቅርብ ያላቸው ምንጮች ያገኘነው መረጃ ያመለክታል።
እንደ መቀለ ሴንትራል መረጃ ስለ ጉብኝቱ ዋና ዓላማ ስለ ልኡካን ቡድኑ አባላት ማንነት እስካሁን በይፋ የተነገረ ነገር የለም። ይሁን እንጂ በመቀለ ከህወሓትና አመራሮቹ ጋር ይገናኛሉ ተብሎ ይጠበቃል። የታቀደው ጉዞ የትግራይ ክልል ውስጥ ፖለቲካዊ ውጥረቶችን በነበሩበት እንዲሁም የፕሪቶሪያ ሰላም ስምምነት አፈጻጸምን ለመደገፍ እና በትግራይ ባለድርሻ አካላት መካከል ውይይት ለማበረታታት ያለመ ዲፕሎማሲያዊ ጥረቶችን እየተደረጉ ባሉበት ወቅት ነው የሚለው። የአሜሪካ የልኡካን ቡድን ጉብኝት የአፍሪካ ህብረት ቀንድ ከፍተኛ ተወካይ የሆኑትን የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን ባለፈው ሳምንት በመቀለ ካደረጉት ጉብኝት ቀጥሎ የሚመጣ መሆኑ ታውቋል። ኦባሳንጆ ቆይታቸው ከህወሓት ሊቀመንበር ጋር በሰላም ስምምነቱ አፈጻጸም በክልሉ ጸጥታ ሁኔታና በወቅታዊ ፖለቲካዊ እንቅስቃሴዎች ዙሪያ መወያየታቸው ይታወሳል ይላል። አሜሪካን ጨምሮ ዓለም አቀፍ ተዋናያን በትግራይ ክልል እየታዩ ባሉ ወቅታዊ ለውጦች በተለይም ደግሞ እየሰፉ መጥተዋል በሚባሉ ፖለቲካዊ ልዩነቶች፣ በሰላም ስምምነቱ አፈጻጸም ዙሪያ ባሉ ውዝግቦች እንዲሁም በሰብአዊ ድጋፍ አቅርቦትና በአጠቃላይ አስተዳደራዊ ጉዳዮች ላይ ያላቸውን ስጋት ሲገልጹ መቆየታቸው ይታወቃል። ዩናይትድ ስቴትስ በትግራይ የ2 ዓመት ጦርነት ማክተሚያ ላይ ቁልፍ ዲፕሎማሲያዊ ሚና የተጫወተች ሲሆን የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር በጦርነቱ ወቅት ለተፈጸሙ በደሎች ተጠያቂነት እንዲሰፍንና በትግራይ መሰረታዊ አገልግሎት ሙሉ ለሙሉ እንዲመለስ ተደጋጋሚ መግለጫዎችን ስታወጣ ቆይታለች ይላል። ግልጽ የሆነው ነገር ምንድነው? ወደዛ እንደሚያቀኑ ነው። ኦባሳንጆ ሄዷል። የኦባሳንጆን ጉብኝትና ሂደት በተመለከተ ትግራይ ላይ የነበሩ ሰዎች ጀነራሎቹን ጨምሮ ኦባሳንጆ ለአብይ አህመድ ጦርነት ጊዜ ለመግዛት ነው የመጣው የሚል ነገር ሲናገሩም ሰምተናል። በተጨባጭም ኦባሳንጆ ከሄደ በኋላ የተነገረው ነገር ፕሪቶሪያን እንዳያነሳና በፕሪቶሪያ አፈጻጸም የሚባል ነገር እንደሌለ፣ ምክንያቱም ኦልሬዲ ፕሪቶሪያ ኢዝ ዴድ እንደምታውቁት። ፕራክቲካሊ ፕሪቶሪያ የለም። አሁን የለም ምለው ስለሌለ አይደለም፣ ማለት ስምምነቱ አለ። if you're talking about ስለ ወረቀቱ ከሆነ የምናወራው ማለት ነው። በተግባር የሆኑ ነውና የሆኑ ያሉት ነገሮች ፖስት ፕሪቶሪያ ላይ አምጥቶናል፣ ወይንም ደግሞ ቅድመ ዋር ላይ የነበረው ሂደት ላይ በተወሰነ መልኩ የትግራይ አስተዳደርን በተመለከተ መምጣት ተችሏል ብዬ ነው የማስበው። ባለፈው ትዝ የሚላችሁ ከሆነ ህወሓት ወደ ምክር ቤቱን ሲመልስ እኔ ምንድን ነው ያልኩት? አዲስ ፖለቲካል ኦርደር ኢትዮጵያ ውስጥ መጥቷል። ከዚህ ቀን ጀምሮ የሚኖረው ግንኙነትና የግንኙነት አግባብ ከዛ አስቀድሞ ያው ፕሪቶሪያን በተመለከተና የፕሪቶሪያ አፈጻጸም በተመለከተ እና አብይ አህመድ ክደውታል ብቻ ሳይሆን አፈጻጸሙን ሙሉ ለሙሉ ሰስፔንድ አድርገውታል። የዛ ታሳሪ መሆን አንፈልግም ነው ሲሉ የነበረው። መጨረሻ ላይ ጉዳዩን ሙሉ ለሙሉ ገለውታል። በኋላ ያንን ተከትሎ ግን በትግራይ በኩል የተወሰደው እርምጃ ክሪቲካል ጃንክቸር ላይ ስለነበረ ወቅቱ አጠቃላይ ሀገሪቱን የፖለቲካል እና ባላንስ ኦፍ ፓወር በአንድም በሌላ መንገድ ቀያይሮታል የሚል ነገር አንስተን ነበር። ከዛ በኋላ ፕሪቶሪያን የማዳን ፍላጎት ቢኖር በነው ኦባሳንጆ በኩል እና አብይ አህመድ ጊዜ ለመግዛት የሚጠቀሙት ካልሆነ በስተቀር በተጨባጭ ፕሪቶሪያን ወደ ነበረበት ስፒሪት መመለስ የሚቻል አይደለም ነው። አሁን ህወሓት ከአብይ አህመድ ጋር ወይንም ከሌሎች ጋር በሚያደርጋቸው ግንኙነቶች የሚያነሳው ፕሪቶሪያን አይሆንም ማለት ነው። አጠቃላይ ሀገሪቱ ውስጥ ስላለ ምሳሌ ምርጫውን በተመለከተ አብዛኞቹ የተቃዋሚ ኃይሎች ኤክስክሉዲንግ ቲፒኤልኤፍ አቋሙን በዚህ ረገድ ግልጽ ስላላደረገ በተደጋጋሚ ማነሳው ሆን ብዬ ነው። በነገራችን ላይ ምርጫውን በተመለከተ ቅቡልነት ያለው ስርዓት ኢትዮጵያ ውስጥ አሁን የለም። ከና አብይ አህመድ ጋር የምትነጋገረው ሌጂትሜት ጋቨርንመንት ቢሆን ቅቡልነት ያለው ስርዓት በኢትዮጵያ ውስጥ አለ ብለህ ስታምን ነው። ከሌለ ሲክ የምታደርገው ሌላ ኦልተርኔቲቭ ፖለቲካዊ መፍትሄ ነው የምትፈልገው። ለምሳሌ አማራጭ መንግስታዊ ድርጅቶችን ወይንም አማራጭ መንግስታትን የማዋቀር ሂደት ሊሆን ይችላል፣ ወይንም ደግሞ የሽግግር ስርዓቶችን በኢትዮጵያ ውስጥ ታሳቢ ባደረጉ ጉዳዮች ላይ ነው የምትነጋገረው ማለት ነው። ስለዚህ ዲፕሎማቶች ሲመጡ ምርጫ አላደረገም። በፊት የነበረን በመስተጋብር በአገዛዙና በእኛ መካከል የነበረው ስምምነት ፈርሷል። እኛም ወደ ቀደመ ፖለቲካ ቁመናችን መተናል ካለ ህወሓት ከዚህ አገዛዝ ጋር ሊገናኝ የሚችልባቸው መንገዶችና የሚወያይባቸው ጉዳዮች የፕሪቶሪያ ስምምነት ሳይሆን በሀገሪቱ ውስጥ ስለሚኖር ሁሉን አቀፍ ሽግግር ነው ማለት ነው። ጥያቄውም ይቀየራል፣ የጥያቄውም አይነት ይቀየራል፣ የፖለቲካውም ሂደትና የፖለቲካውም ምንትል ይቀየራል ማለት ነው።